ወደ እነዚህ ቦታዎች ለመጠጋት ቢሞክሩ በታጠቁ ወታደሮች ይታሰራሉ፣ ካልሆነም ሕይወቱን ያጣሉ። ይህ ማስፈራሪያ ሳይሆን እውነታ ነው። በፕላኔታችን ላይ የሰው ልጅ የፈለገውን ያህል ገንዘብ ወይም ስልጣን ቢኖረው ፈጽሞ ሊረግጣቸው የማይችላቸው አንዳንድ ቦታዎች አሉ። መንግስታትና ትላልቅ ተቋማት እነዚህን ቦታዎች ከሰው ልጅ ዓይን ለመሰወር በቢሊዮኖች የሚቆጠሩ ዶላሮችን ያፈሳሉ። ለመሆኑ እነዚህ ቦታዎች ምን ይደብቃሉ? የባዕድ ፍጥረታትን ወይስ የዓለምን የወደፊት ዕጣ ፈንታ? ካልሆነም ደግሞ እጅግ አስፈሪ ሚስጥሮችን? ዛሬ በምድር ላይ ያሉ 4 ከፍተኛ ጥበቃ የሚደረግላቸውን ሚስጥራዊ ቦታዎችን ቃኛለን። ሰብስክራይብ ካደረጋችሁ በቀጥታ ወደ መጀመሪያው ቦታ እንሂድ። 4ኛ ኤሪያ 51 አሜሪካ። የመጀመሪያው ቦታ በዓለማችን ላይ እጅግ ታዋቂው ወታደራዊ ቀጠና የሆነው ኤሪያ 51 ነው። በአሜሪካ ኔቫዳ በረሃ ውስጥ የሚገኘው ይህ የአየር ኃይል ማሰልጠኛ ጣቢያ ለ10 ዓመታት ያክል በአሜሪካ መንግስት መኖሩ እንኳ ተክዶ የቆየ ቦታ ነው። በዚህ ቦታ ዙሪያ ያሉ የፈንጂ አደጋ ምልክቶች እና በዘመናዊ ራዳር የታጠቁ ጠባቂዎች ማንኛውም ተሽከርካሪ ወይም ሰው ከማይሎች ርቀት ላይ ያድናሉ። ብዙዎች በዚህ ቦታ የአሜሪካ መንግስት ከሌላ ዓለም የመጡ የባዕድ ፍጥረታትንና መንኮራኩሮቻቸውን ደብቆ ይመረምራል ይላሉ። መንግስት ግን ቦታው ሚስጥራዊ የጦር አውሮፕላኖችን መሞከሪያ ብቻ ነው ይላል። ነገር ግን እውነታውን ከውስጥ ካሉት በቀር ማንም አያውቅም። 3ኛ የስቫልባርድ ዓለም አቀፍ የዘር ማከማቻ ኖርዌይ። ቀጣዩ ቦታ የሰው ልጅ የመጨረሻ ተስፋ ተብሎ የሚጠራው የስቫልባርድ የዘር ካዝና ነው። በአርክቲክ ውቅያኖስ ውስጥ በምትገኝ የኖርዌይ ደሴት በአንድ ግዙፍ የበረዶ ተራራ ውስጥ 120 ሜትር ጥልቀት ላይ ተቆፍሮ የተሰራ ነው። ይህ ቦታ ያለ መጨረሻ ካዝና ወይም ዱምስዴይ ቮልት በመባልም ይታወቃል። ዓላማው በዓለም ላይ ያስፈሪ የኒውክሌር ጦርነት፣ የተፈጥሮ አደጋ ወይም ወረርሽኝ ተከስቶ የሰው ልጅ ግብርና ቢጠፋ በዓለም ላይ ያሉትን ሁሉንም የእጽዋት ዘሮች ጠብቆ ለማቆየት ነው። ካዝናው ፍንዳታዎችን እና የኒውክሌር ጥቃቶችን መቋቋም በሚችል መልኩ የተሰራ ሲሆን በከፍተኛ ወታደራዊ ኃይል እና በዘመናዊ የደህንነት ሲስተም ይጠበቃል። 2ኛ የቫቲካን ምስጢራዊ ሰነድ ማከማቻ ቫቲካን። ይህ ምስጢራዊ ማከማቻ የሰው ልጅን ታሪክ የሚቀይሩ በሚሊዮኖች የሚቆጠሩ ጥንታዊ ሰነዶችን፣ የነገስታት ደብዳቤዎችን እና የቤተ ክርስቲያን ምስጢሮችን ይዟል። የ85 ኪሎ ሜትር ርዝማኔ ያላቸውን መደርደሪያዎች ያሉበት ይህ ቦታ በማንኛውም የሰው ልጅ ሊጎበኝ አይችልም። ወደ ቦታው ለመግባት እጅግ ጥብቅ የሆነ ፈቃድ እና የጥናት መስፈርት ያስፈልጋል። ብዙ ተመራማሪዎች እንደሚሉት ከሆነ በዚህ ቦታ ውስጥ የኢየሱስ ክርስቶስን እውነተኛ ዘራረግ የሚገልጹ የጠፉ የወንጌል ክፍሎች እና ምናልባትም ታሪክን ሙሉ በሙሉ ሊያናጉ የሚችሉ እውነታዎች ተደብቀው ይገኛሉ። ጥበቃው እጅግ ዘመናዊ በሆኑ ካሜራዎች እና በስዊስ ጠባቂዎች የሚመራ ነው። 1ኛ ሰሜን ሴንቲነል ደሴት ህንድ። አንደኛው ቦታ ጥበቃ የሚደረግለት በዘመናዊ ወታደሮች ሳይሆን በራሳቸው በነዋሪዎቹ ነው። በዚህ ደሴት ላይ የሚኖሩ ጎሳዎች ከዘመናዊ የሰው ልጅ ስልጣኔ ጋር ምንም አይነት ግንኙነት የላቸውም እና የውጭ ሰውን ፈጽሞ የማይፈልጉ ናቸው። ማንኛውም ሰው ወደ ደሴቱ ለመጠጋት ቢሞክር በቀስትና በድንጋይ ያጠቁታል። በ2018 ዓ.ም አንድ አሜሪካዊ ሚስዮናዊ በህገወጥ መንገድ ሊያስተምራቸው ቢገባም በደሴቱ ነዋሪዎች ተገድሏል። የህንድ መንግስት ማንኛውም ሰው ወደ ደሴቱ እንዳይጠጋ በባህር ኃይል ጥበቃ ያደርጋል። ይህ ጥበቃ ደሴቶቹን ከበሽታ ለመጠበቅና የውጭ ሰዎችን ከጥቃት ለመከላከል ነው። የሰው ልጅ ሁሉ ነገር አውቃለሁ ቢልም እነዚህ 4 ቦታዎች አሁንም ከእውቀታችን በላይ የሆኑ ሚስጥሮች እንዳሉ ያሳዩናል። ለመሆኑ ከእነዚህ 4 ቦታዎች ውስጥ ህይወታችሁን አደጋ ላይ ጥላችሁ መጎብኘት የምትፈልጉት የትኛውን ነው? ሀሳባችሁን በኮሜንት መስጫው ላይ አጋሩን። የቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። መሰል አስደናቂ ታሪኮች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስከምንገናኝ ድረስ መልካም ጊዜ።